በዛም ባህል እየገረፉ እጁ ወደ ኋላ እግሩ ወደ እጁና እግሩ አስሮ እየገረፉ ቪዲዮ ላኩልኝ። አሁን ወንድማሞቻችን የው ሳምንት አልፏቸውን ከኛ ጋር እንትን እያሉ ብሩ አልሞላም። 400,000 ብር ነበር በሌሎቹ እንትን ያለ። አሁን 400,000 ጎሎኝ ነበር። ትላንት ደግሞ በገባችሁት 452,000 ደርሷል። 452,000 ደርሷል። በቃ ያኛው የጎደለው ምንም አልሞላልኝም። ልጁ ዛሬም ደውሎ እያለቀሰ ነው ያናገረኝ። ምንም መብት ያላገኘሁም። ለአላህ ብላችሁ የኢትዮጵያ ሕዝቦች በሙሉ ሁሉ ድረሱልኝ፣ ልጄን አድኑልኝ። እናንተም ወንድም ነው በውጭም በሀገር ውስጥም ያላችሁ ሁሉ ለአላህ ብላችሁ ድረሱልን፣ ልጄን አድኑ፣ ልጃችን አድኑልን። ከዚህ ፈተና ከዚህ ጉድ አላህ ያውጣችሁ። ያለውን ነገር የተፈጠረውን ነገር ልጁ ምን ላይ እንዳለ ምን እንደሆነ ያለውን ነገር ለህዝባችን አሳውቅ። እሺ ማሙ። ልጁ በሊቢያ ስደት ወጥቶ ሊቢያ ታግዶ መጀመሪያ 800,000 ካልከፈርሽ ልጁን በህይወት አታገኝም ተብሎ ተላከልኝ። በሱ ጭንቀት ላይም እያለው ብሩ አልሞላም። ለ4 ቀን ምናምን ቀጠሮ ሰጥቶን ብሩ አልደረሰም። በዛም ባህል እየገረፉ እጁ ወደ ኋላ እግሩ ወደ እጁና እግሩ አስሮ እየገረፉ ቪዲዮ ላኩልኝ። አሁን ወንድማሞቻችን የው ሳምንት አልፏቸውን ከኛ ጋር እንትን እያሉ ብሩ አልሞላም። 400,000 ብር ነበር በሌሎቹ እንትን ያለ። አሁን 400,000 ጎሎኝ ነበር። ትላንት ደግሞ በገባችሁት 452,000 ደርሷል። 452,000 ደርሷል። በቃ ያኛው የጎደለው ምንም አልሞላልኝም። ልጁ ዛሬም ደውሎ እያለቀሰ ነው ያናገረኝ። ምንም መብት ያላገኘሁም። ለአላህ ብላችሁ የኢትዮጵያ ሕዝቦች በሙሉ ሁሉ ድረሱልኝ፣ ልጄን አድኑልኝ። እናንተም ወንድም ነው በውጭም በሀገር ውስጥም ያላችሁ ሁሉ ለአላህ ብላችሁ ድረሱልን፣ ልጄን አድኑ፣ ልጃችን አድኑልን። ከዚህ ፈተና ከዚህ ጉድ አላህ ያውጣችሁ። በጣም እየተቀጠቀጠ ራቆቱ ምግብ የለ፣ በዛ ላይ ውሃ ያገኝ በጣም ችግር ላይ ነው ያለው። ከአንድ መጋዜን የበለጠ ደግሞ የባሰ መጋዜን ቀይሮት እያለቀሰ ነው። ዛሬ ጭራሹ አሞኝ የዛኔ በተፈጠረው በነገሩኝን ራሴን ያን ያወቅኩት ሆስፒታል ላይ ነው። ሐኪም ቤት ወስዶኝ ራሴ ስቼ ሐኪም ቤት ነው ያገኘሁት። ማን እንደወሰደኝ ምን እንዴት እንደሄድኩ አላውቅም ራሱ። አሁን የበለጠ ሲመጣ ራሴ መቆጣጠር አልቻልኩም። ድረሱልኝ የኢትዮጵያ ሕዝብ። kabajamtootaaf jaallatamtoota ilmaan Oromoo akkasumas kan afaan Oromoo dhageessan hundi keessan iyyuu haati keenya kuni ilmoon si jara qabamee biyya Liibiyaa keessatti dararamaa jira. Birrii Itoophiyaa 800 gaafatamee birrii 400 argattee edanatti dhuftee birrii 50 eda walitti qabnee fi 350 afaanii please 350 kana waan dandeenye yoo gargaarre baasuu fi dandeenya. ቀጥሉ። አካውንት ኢትዮጵያ ጅራ ዛጎል አካውንቱን እታች አስቀምጡት፣ ኮሜንት ላይ ማለት ነው። በአማርኛም በእንግሊዝኛ ፊደል እየጻፋችሁ እታች አስቀምጡት። እየጠየቁ ነው ኮሜንት ላይ ማለት ነው። አሁን እቺ እናታችን ያለችበትን ሁኔታ ያያችሁ፣ ያው እናት ያለው ሁሉም የኢትዮጵያ ሕዝብ መርዳት የምንችለው እኛ ነን። እናታችን የደረሰባትን ነገር እሷ እኔ በቪዲዮ በአካል ሄጄ ሴትዮዋን አይቻታለሁ። ከሞት አፋፍ ነው እሷም ራሱ የተረፈችው ማለት ነው። እና ሁላችንም የምንችለው የአቅማችን ያለንን አነሰ በዛ ሳንል ይቺን እናትና ያን ወንድማችንን ከሞት እንታደገው። የምትችሉትን ሁሉ የምንችለውን ሁሉ እናድርግ። እናት ነች። እናቱን የሚወድ ሁሉ ስለ እናት እያላችሁ ያላችሁንን እርዱን እና መግባት ገብታችሁ መነየት የምትፈልጉ ደግሞ ቁጥር ጻፉ። 7 ቁጥር እየጻፋችሁ መግባት ትችላላችሁ ማለት ነው። ቤተሰቦቻችን ዛጎላ ኮሜንት እያየ 300 ብር የሚላለ ኮሜንት እያየ ዛጎላ ከአካውንት እያሳወቅ ማለት ነው። ታች ሆነ ዛጎላ ኮሜንትም እያየ አካውንትም እያሳወቃቸው 7 ቁጥር። እሺ እዚህ ጋር ያላችሁት ትወርዳላችሁ። እንዴት ነው ሰው ገስትም ላይ የላካለ ብዙ ሰው አላችሁ ማለት ነው። ቤተሰቦችን እያስወረድሽ ማለት ነው። ዛኪላ ዛሊካ የቤተሰቦችን እያወረድሽ
ኢፉ ትቀመጥ፣ ሀቢብ ታች ውረድ። ካልሆነ አስፈላጊ ከሆነ እኔም ወርዳለሁ። ምክንያቱም ቦታ አይበቃም። እህታችን ናችሁ ከኔ ጋር አልሐምዱሊላህ የቻላችሁትን። አሁን ወቅቱ የረመዳን ወቅት ነው። የቻላችሁትን እንትን ብትሉች እናታችን የእኛ እናት ማለት የኢትዮጵያ እናት ናት። እናት ስታለቅስ ማለት ስታለቅስ ማየት በጣም ያማል። ገባችሁ አይደለም? ስለዚህ እናት ያላችሁ ለማንም ብላችሁ አይደለም፣ ለእናታችሁ ስትሉ ይህን ነገር አድርጉ ማለት ነው። የቻላችሁትን ሁሉ አሁን ብዙ ሀይር ነገር ብዙ ሀይር ስራ የሚሰራበት ሰዓት ነው። ስለዚህ እናት ቢቸግራት ነው እንጂ ሚዲያ ወጥታ አትለምንም፣ ሚዲያ ወጥታ አትጠይቅም። ገባችሁ አይደለ? እናት ያላችሁ ለዚች እናት ስትሉ አሁን የቀረውን ትንሽ ነው፣ የቀረው ትንሽ ስለሆነ ያንን ሙሉት ነው የምንላችሁ። ከአቅማችን በላይ ስለሆነ ነው። ጀዛኩሙላህ ኸይረን ጀዛ ፊዱንያ ወልአኺራ። ባወጣችሁበት ደግሞ የሚተካላችሁ የፈጠረን ሰማይና ምድር የዘረጋው አላህ ሱብሓነሁ ወተዓላ እንጂ ማንም አይደለም። ሰውን ለመርዳት ሰው መሆን ብቻ በቂ ነው። ስለዚህ ኸይር ስራ ለመስራት መሽቀዳደም አላህ የሚወደዋል። ይህን የምላችሁ እና እንትን በሉ ማለት እንድንድማመጥ። አንድ ሰው ሲያወራ ግን ሁላችን ሚውት አድርገን ተራ በተራ ከፍተን እንትን ብንል የምናወራው ነገር በስነ ስርዓት ይሰማል። ኮፒ ሊንክ አድርጉት። እዚህ ጋር የሙቤ ቤት ኮፒ ሊንክ አድርጉ ማለት ኮፒ ሊንክ ሼር ብቻ አድርጉ። እሺ አንዴ ከጨረሽ ማለት ነው። ዛጎ ለምንድን ነው አካውንት እየጠየቁ ነው ኮሜንት ላይ ማለት ነው። ኮሜንት አካውንት አስቀምጡ። እስካሁን ኮሜንት እያስቀመጣችሁ አይደለም። በፊደልና በቁጥር አስቀምጡት። ሁለተኛ ደግሞ አህመድና እህቴ ኤስኤስ ውረዱ። ሰው ዞ አለታች እዚህ ጋር ምንም አይሰራም። በኋላ ትመለሳለች። በተለይ ኤስኤስ ሙቤ ይቅርታ አድርግልኝና ኤስኤስን ቤት ውስጥ ባታሰናግዳት፣ መቼውም ሰዓት በየትኛውም ሰዓት ኤስኤስን ቤት ውስጥ ባታስገባ ደስተኛ ነኝ። ሙቤ እንደነስቀየሚ እሺ። አሁን ወንድም ዝም ብለና ሌላ ፕሮግራም ስለሆነ እሷ ትወርዳለች። ጠይቂያትና አስፈቅድሽ አውርጃት። እሺ የኔ ውድ እህት አንዴ ከይቅርታ ጋር ትመለሻለሽ። ግማሽ ሰዓት ለዚች እናት ስትይ ማለት ነው እኔ ያድርግልንና ያለሽን ነገር ነይቺና እታች ሁኚ ኮሜንት ላይ እሺ። የኔ ውድ ከይቅርታ ጋር አፎን ብዙ ሰው አለ እዛ ገዝት የላከው ማለት ነው። ንያ ያደረጋችሁልኝ ከይቅርታ ጋር ውረዱ። የገቡትንም እያስነየትሽ ዛሊካ እያፈጠንሽው ማለት ነው። እያስነየትሽ ይሻላል። እና አካውንት ደግሞ በቁጥርም በድምፅም እኔ እነግርልሻለሁ። እኔ እዚህ በሆነ አይሻልም? ላዚም ሁለታችሁ ትወርዳላችሁ። ኤስኤስ እና በሁለት አንዳችሁ ትወርዳላችሁ። ታች መሆን አለባችሁ። ምክንያቱም ሰው አለ እኮ ታች ብዙ ሰው አለ። በቃ ሸባለ ረቲ አውርጅታሽ ለመንግስት ታጥጦሽታሽ አውርጅታ በቃ ነአልኩታ ኔትኔንዘኝ ወረታ አህሜ አስፈላጊ ትሆን ትትከነበለሃ ተሙረድ። እሺ ይሄ ወርዳው ግን አሁን እኮ የገቡቻት ንይቺ ቢትፈጥነ ለዛል ግዝ ተበሎት ወደ ፕሮግራማችን እንሂድ። አሺ አግቢ ይሄ ላውልክሽ። እሺ ይሄው አውልክሽ። አውራ የገቡትን አውራ እናንተ እሺ። ወንድሜ አማን አሰላሙ አለይኩም። አማን አማን አሰላሙ አለይኩም። ጫሂራ አለይኩም ሰላም ወራህመቱላሂ ወበረካቱ። እሺ የተፈጠረው ነገር ይህ ፕሮፋይል ያደረግነው ልጅ 16 ዓመት ልጅ ነው። ስደት እሄዳለሁ ብሎ ሊቢያ በረሃ ላይ ባልታወቁ ሰዎች ታግቶ 800 ሺህ ብር ካልከፈልሽ ይህን ልጅ በህይወት አታገኘውም ተብሎ ቀጥታ ዳይሬክት እናቱ ጋር ተደወለና እናትየው እያለቀሰች በነበረበት ሰዓት እኛ በቲክቶክ ገንዘብ ማሰባሰብ ጀመርን። ያንን 800 ሺህ ብር 4 ቀን ነበር የተሰጣት። በ4 ቀን ያንን ገንዘብ ሰብስበን መስጠት ስለማንችል ባለመቻላችን የፊጥኝ አስረው እየገረፉት በሲሚንቶ እያንከባለሉ በፌሮ እየመቱ ለእናትየው ዳይሬክት ቪዲዮ ተላከለት።
ያንን ቪዲዮ አይታ እናትየው ራሷን ስታ ሆስፒታል ነው ራሷን ያገኘችው ማለት ነው። በዛ መሀልኛ ጨንቆን በነበረበት ሰዓት አላህ ሱብሃነሁ ወተዓላ ሙቤን ሰጠንና ሙቤ ቤት ይህንን ነገር ለማስተባበር ሙቤ ዝግጁ ስለሆነ የጎደለን 350 ሺህ ብር አካባቢ ነው። ይህንን ብር ለመሰብሰብ የእናንተ ፊት ቆመናል። እናትየው ከጎን ቁጭ ብላ እያለቀሰች ነው እና የምትችሉትን ያላችሁን በእናትየው በራሷ ስም የተከፈተ አሰፋሽ ግርግብ የሚል አካውንት አለ። በዛ አካውንት ማስገባት ይቻላል። አካውንቱን በድምጽም እዚህ ጋር በድምጽም እነግራችኋለሁ። ከታች በኮሜንትም ከስር ኢንቦክስ ላይም የሚልኩላችሁ ወንድሞቼ አሉ ማለት ነው። ይሄንን ነው ሀሳባችን። ጫሂራ የምትለንን ንገረንና አሰላሙ አለይኩም። ኦኬ አካውንቱን ለጥፎልን ስክሪንሾት እናደርገዋለን። ችግር የለውም። ሰው የቻለውን ያህል እንረዳለን። እዚህ ላይ ባናገርም እኔ በአቅሜን ይረዳውና አካውንቱን ለጥፎልን ሁሉም ሰው ደግሞ ያው እዚህ ጋር እናት ነችና እናት ደግሞ ያው ተወቀዘው ጉዳይ ስለሆነ መርዳት ግዴታችን ነውና እዚህ ላይ ጊፍት ምናምን ያላችሁ በጊፍት እርዱ። ሌላው በአካውንት የምታስገቡትም አስገቡልትና ኢንሻአላህ እንረዳዋለን ያቅማችን። አመሰግናለሁ አህመድ እና ሙቤ። ችግር የለውም። እኔ ራሴን ቻልኩትን አስገባለታለሁ። አካውንቱን ለጥፉልን እዚህ ጋር። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም እንዴት ነው? ወርጃለሁ። እኔ ታች ሆኛለሁ። ወርጆ ሰላም ናቸው። እሺ ወንድሜ ጀዛከላሁ ኸይረን። እዚያ አሁን ወሬ እንትን ሳይሆን ሁሉም ሰው አሁን እየፈለጋችሁን ጻፉ ካሉ ሰው እየፈለገ የማያስገባ ሰው ስለምጻፍ እንደዚህ ቃል እየሰጠው ይሄን አይደል ያስገባለሁ እያለ ይውረድ። እኔም ደግሞ 1500 አስገባለሁ። አሁን 1500 ብር እንደዛ እያላችሁ እያስገባችሁ አወጣኸው። አላህ ይተካልህ። አላህ ቤተሰብህን ከችግር ይጠብቅልህ። አካውንት ነምበር ዛጎላ የሚል ልጅ በውስጥ ይልክልሃል። እዚህም ጋር ኮሜንት ላይ የውና አካውንት እኔ ለጥፍ ያለው ማለት ነው። አህመድ ግራ እንደሚለው ስክሪፕት ይያለው ንገረኝ። አሁን ልካለሁ። አካውንት መያዝ ከቻልክ ደግሞ በድምጽ ልንገርህ 1021 86 76 077 አሰፋሽ ግርግብ አዝማች። ከስር ጻፍ። በቃ እኔ ሰው ስላለ እኔ ወርድጄ ከስር ጠብቃለሁ። ከዘረነት ውጡና ሰውን ለማርጋት ሰው መሆን ብቻ በቂ ነው። ሁሉም የብሔር ብሔረሰብ ኢትዮጵያ ሁሉም ከዘረኝነት ውጡና ይሄ ልጅ ከዚህ ነገር አድጉ ይላሉ። እሺ አብዲ ከስር ጻፉልኝ። እሺ ገለረኑ ባሬሳ ገለቶማ አማራ ኩራቴ ወንድም መሳሪያ መግዣ ደግሞ ጀመራችሁ። ሰው መሰብሰብ አላህ ከለመና ያስቆጣችሁ። አሚን። የምትችይው ትችያለሽ። የምትረጂን ነገር አለ እህቴ። ከብት ደግሞ ለዚያ ምረዲያው። እሺ ውጪ፣ የእኛ ከብት ነን። አንቺ ደግሞ ውጪ። አንቺ ከብት በይ ቆሻሻ። ሳቦቱ አሰላሙ አለይኩም። ይቺ እናታችን እያለቀሰች ነው። የምትችይውን እርጂን እና እናታችንን ከለቅሶ እንታደጋት። እናት ነች፣ አታልቅስ። ቶሌ ነጋን ዋቅዮ ሁንዱማ keessaniif haa baay'atu kabajamtoota hordoftoota maatii Taaddaluu hunduma keessaniif nagaa waaqayyo dachaa haa baay'atu. Akkam jirtu fayyaa keessanidha. Ani nagaa kooti gooftanaa ulfaatu. Tole ka viidiyoon hanga amma caqasaa turtanii viidiyoo baay'ee garaa nama nyaatudha. Harmeen asirratti argitan kuni dhala ishee yookiin mucaashii waggaa 16 karaa Liibiyaa irratti jalaa qabamuudhaan birri Itoophiyaa 800 yoo hin kaffallee mucaa kana lubbuudhaan argachuun kee baay'ee shakkisiisa jechuudhaan doorsisanii akkasuma viidiyoo adda addaa irratti erguudhaan harmee kana baay'ee dhiphisaa jiru. Kanaaf immoo uummanni keenya uummanni Itoophiyaa gara laafessi harmee kana bukkee dhaabbachuudhaaf tattaaffii baay'ee gochaa jiru. Waaqayyo isaan haa eebbisu. Dhugaa gara jabumni biyyi lafaa akkuma itti fufetti jira. Namni kaminuu ofan jijjiira jedheeti biyyarraa katii maatii ofii dhiisee kan bahu waan hin taane immoo karaa irratti nama aggaatama jechuudha. Hundaafuu waaqayyo beekadha.